ብር እጄ ላይ ከሌለ ቀኔ ይረብሻል፣ ይደብረኛል፣ ያነጫንጨኛል። አይገልጸውም። ከሰው ጋር ሁሉ መገናኘት ያስጠላኛል። በተለይ ዛሬው ይለያል። ኪሴ ውስጥ 1000 ብር ብቻ ነው ያለው እና ለደሞዝ 3 ቀን እንደሚቀረኝ ሳስበው እምባምባ እያለኝ ወደ ስራ ወጣሁ። ብዙ ጊዜ ስራ ስወጣ ሰፈራችን መታጠፊያ ላይ አባባ ጅላሉ አላጣቸው። የፈረሰች የቀበሌ ቤት ያላቸው ጡረተኛ ሚስኪን ናቸው። እንደ ሁሌው ዛሬም በራቸው ላይ በባዶ ድድ እየሳቁ ጠበቁ። እንዴት ዋሉ አባባ ጅላሉ አልኳቸው። አልሐምዱሊላህ አሉ አሁንም እየሳቁ። ዛሬ ደግሞ ምን ተገኘ በጠዋት የሚስቁት? የምርም እንዲስቁ አይቻላል። አይ ሰሞኑን ትንሽ ቸግሮኝ ነበር እባክህ፣ መለመን አላቅበት እና ለቢከፋኝ አላህን ጦሜን ልታውለኝ ነው ብዬ ብቻ ስወጣ በሬ ላይ እችን ከመሬት አገኘሁ። አይገርምም? ወይ አለ አጀብ ነው አሉ ፍልቅልቅ እያሉ። እጃቸው ላይ ንፋስ የሚያውለበልባት 50 ብር አይቼ ደነገጥኩ። ሀፍረት ቁንጥጥ ሲያደርገኝ ተሰማኝ። ብቻ ለማስመሰል እንደሳቸው ፈገግ ብዬ 50 ብር ጨምሬላቸው ልለያቸው ስል ደግሞ የነገውን አላህ ያውቃል፣ ይቺ ለዛሬ ትበቃኛለች አልሐምዱሊላህ እያሉ ሸኙኝ። እኔም በቋንቋዬ ተመስገን አምላኬ እያልኩ ወደ ስራ የገባሁ። ተመስገን በሉ።